ሰላም ወዳጆቼ እንዴት ናችሁ? ጳውሎስ እባላለሁ። ታሪኬ የጀመረው ወደ ደማስቆ ስሄድ በመጽሐፍ ቅዱስ ውስጥ ብዙዎቻችሁ ጳውሎስ በሚለው ስም ታውቁኛላችሁ። አዲስ ኪዳን ውስጥ ከሮሜ ጀምሮ 14 መጻሕፍትን የጻፍኩት እኔ ነኝ። ዓለምን እየዞሩ ደግሞ ወንጌልን ይሰብኩ ከነበሩት ሐዋርያት መካከል አንዱ እኔ ነበርኩ። ግን ልንገራችሁ፣ ነገሮች የጀመሩት በዚህ መልኩ አልነበረም። በእርግጠኝነት የድሮ እኔን መንገድ ላይ ብታገኙኝ መንገዱን አቋርጣችሁ ታልፉኝ ነበር። ምክንያቱም ጥሩ ሰው አልነበርኩም። ስሜ ወደ ጳውሎስ ከመቀየሩ በፊት ሳውል ነበር፣ የጠርሴሱ ሳውል። የሮም ዜግነትም ነበረኝ። የአባቶቻችንን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬያለሁ። የፈሪሳውያን ፈሪሳዊ ነበርኩኝ። ለእግዚአብሔርም የምቀና ሰው ነበርኩኝ። ነገር ግን የምቀናው በስተት ነበር። ምን መሰላችሁ? የክርስቶስ ተከታዮች ወንጌልን መስበክ ሲጀምሩ እንደ ችግር ፈጣሪዎች ነበር ያየኋቸው። በዚያን ጊዜ ደግሞ ችግር ፈጣሪዎችን ስናገኝ ምን እንደምናደርግ ታውቃላችሁ? ዝም እናሰኛቸው ነበር። እናም ቤት ለቤት እየገባው ወንጌልን የሚሰብኩትን የክርስቶስን ተከታዮች ወንድም ይሁኑ ሴት ጎትቼ አውጣና እስር ቤት ወረውራቸው ነበር። ይገባኛል፣ ጥሩ ሰው አልነበርኩም። ከዚያም አንድ ቀን መጣ፣ ሙሉ ታሪኬ የሚቀየርበት ቀን። እንደተለመደው የክርስቶስን ተከታዮች ሰብስቤ ወደ እስር ቤት ለመጣል ወደ ደማስቆ ሲሄድ ነበር። ደማስቆ ለመድረስ ጥቂት ሲቀረኝ ታላቅ ብርሃን በዙሪያ ያንጸባረቀ። የብርሃኑ ብርታት ከፈረሴ ላይ ጣለኝ። በጣም ደነገጥኩኝ። በሕይወቴ እንዲህ አይነት ብርሃን አይቼ አላውቅም። በዚያን ጊዜ ነው ሳውል ለምን ታሳደኛለህ የሚል ድምፅ የሰማሁት። አይገርማችሁም? ለምን ታሳደኛለህ? ብርሃኑ ሲነካኝ ብቻ በጀርባዬ የጣለኝ እሱ ለምን ታሳደኛለህ አለኝ። ማን? እኔ? አንተን? እንዴት ብዬ? ምን ማለት ነው? ወዲያው ወደ 15 ጥያቄ ጭንቅላቴ ውስጥ ተፈጠረ። የቱን እንደምጠይቀው ግን አላውቅም። በስተመጨረሻም ከመተዋወቅ ልጀምር ብዬ ጌታ ሆይ አንተ ማነህ አልኩት። እርሱም እኔማ አንተ የምታሳደኝ ኢየሱስ ነኝ አለኝ። ለካ እሱ ነው፣ ክርስቶስ የእግዚአብሔር ልጅ። ሐዋርያት ልክ ነበሩ። እኔ ግን እነርሱ የሚያወሩለት እሱ የእግዚአብሔር ልጅ መሆኑን ሳላውቅ ዝም ላሰኛቸው ነበር አካሄዴ። ለካ አይቻልም። አምላካቸው ኃይለኛ ነው። የብርሃኑ ኃይል ትንሽ ዓይኔን አገኘው መሰለኝ። ዓይነ ስውር ሆንኩኝ። ለ3 ቀናት ያክል የማየው ሁሉ ጨለማ ነው። ምግብ አልበላም፣ ውሃ አልጠጣም። እኔና ሐሳቤ ብቻ። ምን ስታስብ ነበር አላችሁኝ? ለምን ታሳደኛለህ ያለኝን? ወይስ ለሚያምኑበት በእነርሱ ፈንታ እንደሚቆምላቸው? አይደለም። ምን መሰላችሁ? እኔ የጠርሴሱ ሳውል ነኝ። ክርስቲያኖችን ሳይ ደሜ የሚፈላ የኢየሱስን ተከታዮች ካገኘው ቤታቸውን እስር ቤት የማደርግ ሰው ነኝ። ታዲያ እኔን ሳውልን እርሱ ቅዱስ የእግዚአብሔር ልጅ እንዴት በስሜ ጠራኝ? በበደሌስ ምክንያት ለምን አላጠፋኝም? ይህ ነበር ሐሳቤ። ግን ምሕረቱ ብቻ ነው የታየኝ። እንዲህ እንዲያ እያልኩኝ በሐሳብ ጭልጥ ብዬ እያለ አንድ ያልተጠበቀ ሰው መጣ። ሐናንያ ይባላል። ወደ እኔ እንዲመጣና እንዲፈውሰኝ ጌታ በራእይ ነግሮት ነበር የመጣው። ነገር ግን ሐናንያ በቀላሉ እሺ አላለም። የጠርሴሱ ሳውል እንደሆንኩ ያውቅ ስለነበር ከጌታ ዘንድ ማረጋገጫ ጠየቀ። ጌታ ሆይ እርግጠኛ ነህ? ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያክል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው ብሎ ሁሉን ለሚያውቀው ጌታ ዓላማ ይነገረው። ሐናንያ ፈርቶ ነበር። ነገር ግን ልክ ነው፣ መጥፎ ሰው ነበርኩኝ። ሐናንያ ግን ጌታ እንዳዘዘው አደረገ። ወዲያውም ቅርፊት የመሰለ ነገር ከዓይኔ ላይ ወደቀ። ማየትም ቻልኩኝ። ተነስቼም ተቀመጥኩ። ምግብም በላው፣ ውሃም ጠጣሁኝ። ከዛ ምን ሆነ መሰላችሁ? ቀድሞ አሳድደው የነበረው ኢየሱስ እሱ የእግዚአብሔር ልጅ መሆኑን መስበክ ጀመርኩኝ። ክርስቲያኖቹ ተገርመዋል። ይህ ሰው ቀድሞ ሊገለን ሲያሳድድ የነበረው የጠርሴሱ ሳውል አይደለምን? አዎ፣ መልኩ የሱ ነው፣ ውስጡ ግን ሌላ። ኢየሱስ እሱ የእግዚአብሔር ልጅ መሆኑን ከነማስረጃ እያስረዳው በደማስቆ ማስተማሪን ቀጠልኩኝ። በመለወጤ ምክንያት ቀድሞ የወዱኝ የነበሩት ጠሉኝ። የክርስቶስን ተከታዮች ሳስር ይደግፉኝ የነበሩት ወዳጆቼ አሁን ሊገሉኝ ቀንና ሌሊት ይፈልጋሉ። ነገር ግን ክርስቲያን ጓደኞቼ በቅርጫት ውስጥ ከተውኝ በከተማው ግንብ ቀዳዳ ሾልከው ከከተማ እንድወጣ ረዱኝ። ነገር ሲቀያየር እንዲህ ነው። አንዴ ክርስቲያኖች ሁሉ የሚፈሩት የጠርሴሱ ሳውል አሁን ግን እንደሚታጠብ ልብስ በቅርጫት ውስጥ ለዛውም የበደላቸው ክርስቲያኖች ረድተውት ከከተማ ወጣ። ከከተማይቱም ከወጣው በኋላ ወደ ኢየሩሳሌም መጣው። ከደቀ መዛሙርትም ጋር ለመቀላቀል ሞከርኩኝ። እነርሱ ግን እስካሁን ደቀ መዝሙር መሆኔን አላመኑም ነበርና በጣም ፈሩኝ። አሁንም እነሱ ልክ ናቸው፣ መጥፎ ሰው ነበርኩኝ።
ወዳጄ ባርናባስ ግን መጣና ወደ ደቀ መዛሙርቱ ወሰደኝ። ባርናባስን ሳላመሰግነው አላልፍም። እኔም ወደ ደማስቆ እየሄድኩ ሳለሁ ጌታን እንዴት እንዳየሁት፣ ጌታም እንዴት እንደተናገረኝ፣ እንዲሁም በደማስቆ ጌታን እንዴት በድፍረት እንደሰበክኩ አጫወትኳቸው። ከዚህ በኋላ ነበር የስብከት ጉዞዬ በግልጽ የጀመረው። ከዚያም ወዳጆቼ ወንጌልን እየሰበኩ ዓለምን መዞር ያስኩኝ፣ ወደ ግሪክ፣ ወደ ሮም፣ ወደ እስያ ሀገራት። እናም የሚገርማችሁ ሁልጊዜ ስለ ኢየሱስ ስናገር የሆነ ነገር ሳይፈጠር አይቀርም። የሆነ ነገር ስላችሁ ሁከት፣ መታሰር፣ መመታት የመሳሰሉት ናቸው። ለምሳሌ አንድ ቀን ከአንዲት ባሪያ ሴት አጋንንትን በኢየሱስ ስም አስወጣውላት። አሳዳሪዎቿም እናመሰግናለን በማለት ፈንታ በአደባባይ አውጥተው ደበደቡን። ከሲላስ ጋር ነበርን። ከዚያም እስር ቤት ወስደው ጣሉን። አለቀስን? አማረርን? አይደለም። እኔና ወዳጄ ሲላስ ግን እስር ቤት ውስጥ የምስጋና ድግስ ከፈትን። ድንገት አንድ ታምር ተፈጠረ። ምድር ተናወጠች። ታላቅ የመሬት መንቀጥቀጥ ሆነ። አጋጣሚ አይመስለኝም። ምክንያቱም በዚያ ቅጽበት የሁሉም እስራት ተፈታ። የወህኒ ቤቱ በሮችም ተከፈቱ። በመጨረሻም የወህኒ ቤቱ ጠባቂ ከነቤተሰቡ ጌታን ተቀበሉ። ሌላ ደግሞ ልንገራችሁ፣ በጢሮአዳ የተፈጠረ ነው። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን በማግስቱ ለመሄድ ስላሰብኩኝ ከእነርሱ ጋር ስነጋገር ነበር። ንግግሬንም እስከ እኩለ ሌሊት ድረስ አራዘምኩኝ። በተሰበሰብንበትም ሰገነት ላይ ብዙ መብራት ነበር። አውጤኪስ የተባለ አንድ ጎበዝም በመስኮት ላይ ተቀምጦ ነበር። ንግግሬን ባስረዘምኩኝ ጊዜ እንቅልፍ አለውና ጭልጥ ብሎ ተኛ። ከሦስተኛውም ፎቅ ቁልቁል ወድቆ ሞተ። ያሳዝናል አይደል? እኔ ግን የወደቀበት ወረድኩኝና ደጋግሜ ያቀፍኩት። ነፍሱም ተመለሰች። ንግግሬን ስላልጨረስኩ ድጋሚ ወደ ፎቁ ወጣው። አውጤኪስም እንደ መጀመሪያው ንግግሬን ያዳምጥ ጀመር። ደግሞ ሌላው ታሪክ፣ ይህኛውን በጣም ታውቁታላችሁ። ብዙ መዝሙር ተጽፎበታል። የመርከብ አደጋው ታሪክ ነው። በመርከቢቱና በእኛ ላይ ታላቅ ጉዳት እንደሚደርስ ቀድሞውኑ ስለታየኝ በመርከቢቱ እንዳንጓዝ ነግሬያቸው ነበር። ግን የሰሙኝ ይመስላችኋል? አልሰሙኝም። እናም ጉዞ ጀመርን። እየተጓዝን እያለ ታላቅ ማዕበል መርከቢቱን መታት። ሁላቸውም በጭንቅ ላይ ሳሉ እግዚአብሔር የላከው መልአክ የነገረኝን መልእክት ነገርኳቸው። መርከቧ እንጂ ከእናንተ አንዲት ነፍስ አጠፋም አልኳቸው። በማዕበሉ ምክንያት መርከቢቷ ተጎዳች። እኛም ሁላችን በመርከቢቷ ስባሪ ወደ የብስ በደህና ደረስን። ደሴቲቱ ላይ ከደረስን በኋላ ብርድ ስለነበር ጭራሮ ሰብስቤ ወደ እሳቱ ስጨምር ከሙቀቱ የተነሳ እባብ ወጥታ እጄ ላይ ተጣበቀች። ወዲያው የደሴቲቱ ሰዎች ክፉ ሰው እንደሆንኩና እግዚአብሔር ሊገለኝ እንደፈለገ አሰቡ። እኔ ግን ማገዶ እንዳያንስ እባቢቱን እሳት ውስጥ እንደ ጭራሮ አራግፌ እሳት መሞቁን ጀመርኩኝ። በዚህ ጊዜ ደግሞ ክፉ ሰው ነው ያሉኝ እነዛው ሰዎች አምላክ ነው ይሉን ጀመር። እናም ታሪክ ቀጠለ። የሮሜ መልእክት መጻፍ ጀመርኩኝ። ታውቃላችሁ፣ አንዴ የጠርሲሱ ሳውል ነበርኩኝ። የሕግ ሰው፣ ከልክ በላይ የምቀና፣ ጽድቅ የሚገኘው በስራችን እንደሆነ የማምን፣ በእኛ ሥራ ሕግን በሥርዓቱ በመጠበቅ ይህንን ሁሉ ሳደርግ ልክ እንደሆንኩ ነበር የማምነው፣ እስከ አንድ ቀን ድረስ ጽድቅ የሆነው ራሱ እስኪገለጥልኝ። አያችሁ አይደል? ሕይወቴ በሙሉ ከሕግ ስር ነበር። ሕግ ግን ማዳን አይችልም። ለዛ ነው እንዲህ ብዬ ጻፍኩት። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ልክ ነው። ይሄ እኔንም ያካትታል፣ የፈሪሳውያን ፈሪሳዊውን። ግን ደስ የሚል ዜና አለኝ። ኦ በጣም ደስ የሚል ዜና! ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። እኔ የእሱን ተከታዮች አሳድር ነበር፣ እሱ ግን ምሕረት አደረገልኝ። የታወረውንም ዓይኔን አበራልኝ። አካላዊውን ብቻ አይደለም የመንፈሳዊውን ጭምር እንጂ። ስለ ጌታችን ጸጋ ደግሞ ልንገራችሁ። እኔ ጽድቅ በራስ ጥረትና ልፋት እንደሚመጣ ነበር የማምነው። ከዛ ምን አወቅኩ መሰላችሁ? ጻድቅ የሚኖረው ለካ በእምነት ነው። በእምነት ብቻ፣ በሥራ አይደለም። ምንም ያክል ጠንክሬ ብሠራ የማይከፈለኝ ደሞዝ ጽድቅ ነው። የኃጢአት ደሞዝ ሞት ነውና፣ የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ያኔ ከሕግ በታች ስኖር ነበር። እየታገልኩ፣ እየለፋው፣ እየወደቅኩ የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። ነገር ግን የምጠላውን ያን አደርጋለሁና ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ መሰክራለሁ። እንዲህ ከሆነ ይህን የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። ነገር ግን በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። ክርስቶስ በእኔ ውስጥ ይኖራል፣ የሚለየን የለም። ይህን ተረድቻለሁና ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል
ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ሰማችሁ አይደል? የቱም ቢሆን ማዕበል ቢነሳ፣ እስር ቤት ብጣል፣ ሰዎች ሊገሉኝ ቢያሳዱኝም ከእግዚአብሔር ፍቅር ግን ሊለዩኝ አይችሉም። ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለዚህ ነው የምሰብከው፣ ለዚህ ነው የማስተምረው። ጸጋው ብቻውን መቀየር እንደሚችል እኔን አይታችሁ እንድታውቁ ነው ይህን መልእክት የጻፍኩት። ስለዚህ ወዳጆቼ ይህንን እውነት ኑሩ። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ራሳችሁን ለእግዚአብሔር ሕያው መሥዋዕት አድርጋችሁ አቅርቡ። ይህ እውነተኛና ትክክለኛው አምልኳችሁ ነውና። በተስፋም ደስ ይበላችሁ፣ በመከራም ታገሱ፣ በጸሎት ጽኑ። ችግረኛ ለሆኑ ቅዱሳን ካላችሁ አካፍሉ። እንግዶችን ተቀበሉ፣ የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑትም ጋር እዘኑ። እርስ በርሳችሁም በመስማማት ኑሩ። ዝቅተኛ ኑሮ ውስጥ ካሉት ጋር አብራችሁ ለመሆን ፍቀዱ እንጂ አትኩራሩ፣ በራሳችሁም አትመኩ። አንድ የመጨረሻ ነገር ለሮሚ ሰዎች፣ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጣል። ስለዚህ ወዳጆቼ ጽኑ፣ ሩጫውን ሩጡ፣ እምነታችሁን ጠብቁ። እናም አንድ ነገር አትርሱ፣ ጸጋው ብቻውን በቂ ነው። አሁንም መጻፌን ቀጠልኩኝ። በቆሮንቶስ ለሚኖሩ ሰዎች፣ የቆሮንቶስን ሰዎች በጣም ወዳቸዋለሁ፣ ግን እነዚህ ሰዎች ብዙ ማሳሰቢያ ያስፈልጋቸው ነበር። በዚያ የነበሩ ሰዎች የክርስቶስ ተከታዮች ሲሆኑ ከቀድሞ አካሄዳቸው መላቀቅ ቀላል አልነበረም። በዚህም ምክንያት አንድ ሳይሆን 2 ደብዳቤዎችን ልጽፍላቸው ተገደድኩ። መጀመሪያ ይህንን ነገርኳቸው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። አስተውሉ። የዚህን ዓለም ጥበብ አትከተሉ፣ ክርስቶስን ብቻ ተከተሉ። በመካከላቸው ደግሞ ይህ ክርክር ተፈጠረ። አንዱ እኔ የጳውሎስ ነኝ ይላል፣ ሌላው እኔ የአጵሎስ ነኝ ይላል፣ ሌላው እኔ የጴጥሮስ ነኝ ይላል። ሰዎች ግባችን ክርስቶስ ነው፣ የወደዳችሁት አስተማሪ አይደለም። ፍቅር በውስጣችሁ ይሁን። ስለ ፍቅር አትርሱ። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም። ቀጥሎም ሁለተኛውን መልእክቴን ጻፍኩላቸው። አገልግሎት አልጋ ባልጋ እንዳልሆነ፣ ከባድና አድካሚ ሥራ እንደሆነ አስታወስኳቸው። ነገር ግን ጌታ ይህንን ገልጦልኝ ነበር። ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካም ይመካለሁ። መጻፌን ቀጠልኩኝ። የገላትያ መልእክት። የገላትያ ሕዝብ፣ አንዳንድ ሰው አለ አይደል? አስተምረህ መክረኸው ምን ብለህ ከጊዜያት በኋላ እዛው ቦታ ላይ ሆኖ ታገኘዋለህ። እነዚህ ሰዎች እንዲህ ነበሩ። ለገላትያ ሰዎች በውስጥ የሞላው ጩኸት በአጭሩ ምንድነው የምታደርጉት የሚል ነበር። ይህንን እንዳልኳቸው አስታውሳለሁ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ። እነርሱ ግን ሕግን ጸጋ ላይ ካልጨመርን ይላሉ። እኔም ይህንን አልኳቸው። በጸጋ ብቻ ነው። ጸጋ ሲደመር ሕግ አይደለም፣ ጸጋ ሲደመር ወግ አይደለም፣ ጸጋ ብቻ። ሕግ ሁሉ በአንድ ቃል ተጠቃሏል። ይኸውም ባልንጀራህን እንደ ራስህ ውደድ የሚል ነው። በጣም ቀላል። ክርስቶስን ውደድ፣ ባልንጀራህን ውደድ፣ አለቀ። መጻፌን ቀጠልኩኝ። የኤፌሶን መልእክት። የኤፌሶን ሰዎች ጦርነት ላይ ናቸው፣ ግን የተሻለ የጦርነት ዕቅድ ያስፈልጋቸው ነበር። ክርስቲያን ከሆኑ ሕይወት እንዲሁ ቀላል አይሆንም፣ በጦርነት መሃል እንደመጓዝ እንጂ። ይህንን ነገርኳቸው። ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች፣ ከሥልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉት ከርኩሳን መናፍስት ሰራዊት ጋር ነው። እንደ ክርስቲያን ውጊያችሁ ከሰው ጋር አይደለም፣ ከዛ ከሚበልጥ ነገር እንጂ። ስለዚህ ምን እናድርግ? ታጠቁ አልኳቸው። የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። የጦር ዕቃ ልብሶችስ ምንድናቸው? የምትለብሷቸው እነዚህ ናቸው። ቀበቷችሁ እውነት ይሁን። ወገባችሁን በእውነት ቀበቶ ታጠቁ፣ ይህ ከውሸት ይጠብቃችኋል። የጽድቅንም ጥሩር ልበሱ፣ ይህ ልባችሁን ይጠብቅላችኋል። ጋሻችሁም እምነት ይሁን። በሕይወታችሁ ላይ እንደ እሳት የሚቀጣጠል የክፉ ጦር ሲጣልባችሁ እምነታችሁ ይጋርዳችኋል። መዳናችሁ የራስ ቁር ወይም ሄልሜታችሁ ይሁን። ይህ ሐሳባችሁን ከክፉ ሐሳብ ይጠብቅላችኋል። ሰይፋችሁ መንፈሳዊ ሰይፍ ይሁን፣ እርሱም እውነት የሆነው የእግዚአብሔር ቃል ነው። ክፉን የምትዋጉበት ብቸኛው ጦራችሁ ይህ ነውና
ስለዚህ መጽሐፍ ቅዱስን አንብቡ፣ አስተውሉትም፣ ከዚያም ተጠቀሙት። ሰይፍ ኖሯችሁ ግድግዳ ላይ ብትሰቅሉት ምን ይጠቅማችኋል? በመጨረሻም መጸለይ እንዳይረሱ ነገርኳቸው። እንዲህ አልኳቸው፣ በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንን በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። ስለዚህ መልካሙን ጦርነት ተዋጉ፣ የጦር ዕቃችሁንም ልበሱ። ለኤፌሶን ሰዎች የነገርኳቸው መልእክት ይህ ነበር። መጽሐፌን ቀጠልኩኝ። የፊልጵስዩስ መልእክት። የፊልጵስዩስ ሰዎች በግሌ በጣም የምወዳቸው ሰዎች ናቸው። ይህንን መልእክት የት ሆኜ እንደጻፍኩ ታውቃላችሁ? እስር ቤት ውስጥ። የጻፍኩት መልእክት ግን ስለ ደስታ ብቻ ነው የሚያወራው። በሰንሰለት ብታሰርም እንዲህ የሚል መልእክት ጻፍኩኝ። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ይህ መልእክት ደስታ ሁኔታ ላይ የተመሰረተ እንዳልሆነ ካላሳያችሁ ምን ሊያሳያችሁ ይችላል? ደስታ ማለት ሁሉ ነገር እንዳቀድከው ሆነልህ ማለት አይደለም። ይልቁንም ደስታ ምንም ነገር ቢፈጠር እግዚአብሔር ካንተ ጋር እንደሆነ ስታውቅ የምታገኘው ነው። እስር ቤት እንኳን እያለሁ ደስተኛ ነበርኩኝ፣ ምክንያቱም ክርስቶስ ከኔ ጋር እንዳለ ስለማውቅ። ለፊልጵስዩስ ሰዎች ከጻፍኩት መልእክት ስለ አንዱ ጥቅስ ልንገራችሁ። ይህ ጥቅስ በብዙ ቤት ተለጥፎ ይታያል። ጥቅሱም ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ የሚል ነው። ይህ ማለት ግመልን ተሸክመ ተራራ ላይ መውጣት ትችላለህ ማለት አይደለም። ነገር ግን እግዚአብሔር እንድታደርግለት ለጠራህ ነገር ኃይልን ከሱ ዘንድ ይሰጥሃል ማለት ነው። ምናልባት መጥፎ ጊዜ ላይ ወይም መጥፎ ሁኔታ ላይ ልትሆን ትችላለህ። ይህ ግን ለእግዚአብሔር ምንም ነው። ይህንን አስተውሉ። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ስለዚህ የፊልጵስዩስ ሰዎች ሆይ ደስታ ስለ ሁኔታ አይደለም፣ ደስታ ስላዳኛችሁ ስለ ጌታ እንጂ። በእርሱ ደግሞ ሁሉን ማድረግ ትችላላችሁ። በምንም አይነት ሁኔታ ላይ ብትሆኑ ደስተኞች እንድትሆኑ እጽፍላችኋለሁ። ለፊልጵስዩስ ሰዎች የተጻፈው መልእክት በአጭሩ ይህ ነበር። መጽሐፌን ቀጠልኩኝ። የቆላሲስ መልእክት። መጽሐፉ ጠቅለል ቢደረግ ክርስቶስ በቂ ነው የሚል ሐሳብ ይወጣዋል። የቆላሲስ ሰዎች በልማድና በዚህ ዓለም መሠረታዊ ሕግጋት ላይ በተመሠረተ ፍልስፍና ወንጌል ላይ ተጨማሪ ሕግን እየጨመሩ ወንጌልን ውስብስብ ለማድረግ ሲሞክሩ ነበር። እኔም እንዲያልኳቸው ወንጌል ክርስቶስ ሲደመር የሆነ ነገር አይደለም። ወንጌል ክርስቶስ ራሱ ነው። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። እርሱ የማይታየው አምላክ አምሳል ነው። ከፍጥረት ሁሉ በፊት በኩር ነው። እርሱ የሁሉ ነገር ፈጣሪ ነው። ሁሉንም አንድ አድርጎ ይዞታል። ታዲያ ወንጌል እንዲህ ፍጹም ሆኖ ሳለ ሌላ ነገር መጨመር ስለምን አስፈለገ? ሌላም ጥያቄ ጠየቅኳቸው። ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለሕጎቹ ተገዢ ትሆናላችሁ? ሕግ አያድንም፣ የመላእክት አምልኮም አያድናችሁም። ክርስቶስ በቂ ሆኖ ሳለ እንዳልበቃችሁ ለምን ትሆናላችሁ? እሱ ከዚህ ሁሉ ነፃ አውጥቷችኋል። ስለዚህ የቆላሲስ ሰዎች ሆይ ወንጌልን ውስብስብ ማድረግ ትታችሁ ክርስቶስ ከከፈለው ከጸጋው ብፌ ደስ እያላችሁ በነፃ ተቋደሱ። ይህ የቆላሲስ መልእክት ነው። መጽሐፌን ቀጠልኩኝ። የተሰሎንቄ መልእክት። አሁን ደግሞ ስለ ተሰሎንቄ ሰዎች ልንገራችሁ። የተሰሎንቄ ሰዎች ደስ የሚሉ ሰዎች ናቸው። ስለ ክርስቶስም ጥልቅ የሆነ ስሜት አላቸው። ግን በመካከላቸው አንድ ችግር ነበር። እነዚህ ሰዎች ክርስቶስ ቀጣይ ማክሰኞ ተመልሶ ይመጣል ብለው ያምናሉ። በዚህም ምክንያት እንዲህ ይሉ ነበር፣ ለምን እንስራ? ለምንስ ሰብል እንትከል? ክርስቶስ እየመጣ ነው። እኔ ግን እንዲህ አልኳቸው፣ የተሰሎንቄ ሰዎች ሆይ ጉጉታችሁን ወድጄላችኋለሁ። ነገር ግን ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። ሥራ ባለመስራታችሁ ምክንያት በሌሎች ላይ ሸክም እንዳትሆኑ። በእርግጥ ክርስቶስ ተመልሶ መምጣቱ አይቀርም፣ ግን እስከዛ ሥራችሁን ስሩ። ደግሞም ቀድሞ ስለሞተባቸው ወዳጃቸውም ተጨንቀው ነበር። እንደዚህም አሉኝ፣ ጳውሎስ እነሱ ላይ ምን ይሆን ይሁን? እኔም እንዲህ አልኳቸው፣ ጌታ እራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። ስለዚህ አትጨነቁ፣ ኢየሱስ ማንንም አይረሳም። አሁንም ግን ከነዚህ አንዳንድ ሰዎች ያልኩትን አልሰሙም ነበር። ክርስቶስ ይመጣል በሚል ውጭ ቆመው ሰማይ ሰማይ እያዩ ይጠባበቁ ነበር። በዚህ ምክንያትም ሥራ አይሰሩም ነበር። ስለዚህ በሁለተኛ ተሰሎንቄ ድጋሚ ነገርኳቸው። በዚህ ጊዜ ግን ግልጽ ማድረግ ነበረብኝ። ስለዚህ ሊሰራ የማይወድ አይብላ አልኳቸው። ኢየሱስ እንደተናገረው አንድ ቀን ተመልሶ ይመጣል። ግን እስከዛ ድረስ ቆማችሁ አትጠብቁ። ስትኖሩ በቶሎ እንደሚመለስ እያሰባችሁ ኑሩ። ስትሰሩ ግን እንደማይመጣ ሆናችሁ ስሩ።
መጻፌን ቀጠልኩኝ። የፊልሞና መልእክት። አሁን ደግሞ ስለ ፊልሞና መልእክት ልንገራችሁ። ደብዳቤው አንድ ምዕራፍ ያለውና አጭር ቢሆንም ጥሩ መልእክት ያዘለ ነው። ታሪኩ እንዲህ ነው። ፊልሞና ሀብታም ክርስቲያን ነው። አናሲሞስ የሚባል አገልጋይ ነበረው። አናሲሞስም ከፊልሞና ቤት ጥሎ ወጣ። ከዛ ወደ ማን እንደመጣ ገምቱ። ወደ እኔ። የሚገርመው ነገር አናሲሞስ እኔም ብቻ አይደለም ያገኘው፣ ክርስቶስን ጭምር እንጂ። አሁን አናሲሞስ ክርስቲያን ነው። እናም ወደ ፊልሞና መልሼ ልልከው አሰብኩኝ፣ እንደ ባሪያ ሳይሆን በክርስቶስ እንደ ወንድም። ስለዚህ ለፊልሞና እንዲህ ብዬ ጻፍኩኝ። ምናልባት ለጥቂት ጊዜ ካንተ የተለየው ተቀብለ ለዘለቄታው አንተ ዘንድ እንድታቆየው ነው። ከእንግዲህ ወዲህ ግን እንደ ባሪያ ሳይሆን ከባሪያ በላይ የሆነ ተወዳጅ ወንድም ነው። ለእኔ ተወዳጅ ነው፣ ለአንተ ግን በሥጋም በጌታም ይበልጥ ተወዳጅ ነው። ደግሞ ምናልባት ፊልሞና አዝኖበትም ከሆነ በሚል እንዲህ ብዬ ጻፍኩለት። አንተን የበደለ ነገር ቢኖር ወይም ያንተ ብድር ቢኖርበት በእኔ ላይ ቁጠረው። አዎን፣ የአናሲሞስን ዕዳ በእኔ ላይ አስቀመጥኩኝ። ጸጋ ማለት እንዲህ ነው። ክርስቶስም ለእኛ ያደረገው እንዲህ ነበር። ከዛ ምን እንደተፈጠረ ገምቱ። ፊልሞና ይቅርታ አደረገለት፣ አናሲሞስንም ተቀበለው። ከጊዜያትም በኋላ አናሲሞስ የቤተ ክርስቲያን መሪ ሆነ። የፊልሞና መልእክት ጸጋን በድርጊት ያሳየናል። መጻፌን ቀጠልኩኝ። የቲቶ መልእክት። መልካም ወዳጄን ቲቶ ያልተስተካከለውን እንዲያስተካክል ቀርጤስ በምትባል ደሴት ላይ ትቼው ነበር የመጣሁት። ስለ ቀርጤስ ሰዎች ልንገራችሁ። እነዚህ ሰዎች በጣም መጥፎ ሰዎች ናቸው። ከራሳቸው ነቢያት አንዱ ስለ እነሱ ሲናገር የቀርጤስ ሰዎች ዘውትር ውሸታሞች፣ ክፉ አውሬዎችና ሰነፍ ሆዳሞች ናቸው ብሏል። የምስክርነቱ እውነት ነው። ስለዚህ ለቲቶ እንዲያልኩት አጥብቀ ገስጻቸው። ይኸውም ትክክለኛ እምነት እንዲኖራቸውና የአይሁድን ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያዳምጡ ነው። መንገዳቸው ቀና እንዲሆን አስተምራቸው። መልካም መሪዎችም ይሾሙ። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። ይህም ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመናችን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህ ማለት ባጭሩ ሰነፍና አላዋቂ መሆንን ትተን ክርስቶስን ብቻ መከተል እንደሚያስፈልገን ይነግረናል። ስለ መሪዎች ደግሞ ምን አይነት መሪ መሾም እንዳለበት ዝርዝሩን ጽፌለት ነበር። ታማኝ፣ ራሱን የሚገዛ፣ የማይሰክር፣ ሁከት የማይፈጥር ወይም በቀላሉ ከቀርጤስ ሰዎች እንደ አንዱ ያልሆነ ሰው ይሾም። በመጨረሻም ይህንን ነገርኩት። ከእኛ ወገን የሆኑት ለዕለት የሚያስፈልጋቸውን እንዲያገኙና ኑሯቸውም ፍሬ የሌለው እንዳይሆን ለመልካም ሥራ መትጋትን ይማሩ ዘንድ ይገባቸዋል። የቲቶ መልእክት ሐሳብ በመጥፎ ሰዎች ብትከበቡም እንኳን ጠንካራና ብልህ ሆናችሁ በፍቅር መምራት እንዳለባችሁ ያስረዳችኋል። መጻፌን ቀጠልኩኝ። የዕብራውያን መልእክት። የዚህ ደብዳቤ ጭብጥ ክርስቶስ ከምንም ነገር በላይ ይሻላል የሚል ነው። ክርስቶስ ከመላእክት ይሻላል፣ ከሙሴ ይሻላል፣ ከካህናት ይሻላል። ስለ እምነት ልንገራችሁ። ምዕራፍ 11 ላይ ስለ እምነት የጻፍኩት መልእክት በብዙዎች ዘንድ ተወዳጅነትን ያተረፈ ነው። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውም ነገር እውን መሆኑን የምንረዳበት ነው። ከዚያም ብዙ የእምነት ሰዎችንና እምነታቸው በምን መልኩ እንደነበር ጽፌላችኋለሁ። አብርሃም ሕይወቱን በሙሉ እግዚአብሔርን የተከተለው በእምነት ነበር። ኖህ በደረቅ መሬት ላይ መርከብ የሠራው በእምነት ነበር። ሙሴ ፈርዖን ፊት የቆመውና እስራኤልን ከግብፅ ያወጣው በእምነት ነበር። ዝሙት አዳሪዋ ረዓብ እንኳን የተጠቀሰችው በእምነቷ ነው። እንግዲህ እነዚህን የመሳሰሉ ብዙ ምስክርነቶች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። ሕይወት ማራቶን እንጂ የአጭር ርቀት ሩጫ አይደለችም። አድካሚና አስቸጋሪ ሊሆን ይችላል፣ ግን ዓይናችንን ክርስቶስ ላይ መትከል ይኖርብናል። ሩጫውን ያስጀመረን እሱ ነው። እንድንጨርስም የሚረዳን እሱ ነው። አስጀምሮ አይተወንም። ኢየሱስ ክርስቶስ ትናንትና፣ ዛሬ እስከ ዘላለምም ያው ነው። መጻፌን ቀጠልኩኝ። የጢሞቴዎስ መልእክት። ጢሞቴዎስ በጣም የምወደው መንፈሳዊ ልጄ ነው። ገና ወጣት ቢሆንም የቤተ ክርስቲያን መሪ ነው። በኤፌሶን ያለችውን ቤተ ክርስቲያን ነበር የሚመራው። የኤፌሶንን ቤተ ክርስቲያን መምራት ግን ቀላል አልነበረም። ገና ወጣት ስለነበር የቤተ ክርስቲያኒቱ አባል የሆኑት በዕድሜ ገፋ ያሉት ሰዎች መሪነቱን አያከብሩም ነበር። በዚህም ምክንያት ይህን መልእክት ጻፍኩለት። ወጣትነትን ማንም አይናቅ፣ ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርአያ ሁንላቸው። በዚያ ሌላም ችግር ነበር። የሐሰት አስተማሪዎች ነበሩ። እነዚህ ሰዎች ሌሎችን ግራ የሚያጋባ ትምህርት እያስፋፉ ተጽዕኖ ሲያሳድሩ ነበር። እኔም ለጢሞቴዎስ እንዲነገርኩት
የሕግ መምህራን ለመሆን ይፈልጋሉ። ሆኖም ስለሚናገሩት ወይም አስረግጠው ስለሚሟገቱለት ነገር አያውቁም። እነዚህ ሰዎች ትክክል ያልሆነን ትምህርት በድፍረት ያስተምራሉ። እኔም ለጢሞቴዎስ እንዲህ አልኩት፣ አንተ ደግሞ እውነት የሆነውን በድፍረትና ጮክ ብለህ አስተምር። እነርሱ ስለሚያስተምሩት ትምህርት ዕውቀቱ የላቸውም። በቤተ ክርስቲያኒቱ ካሉት አንዳንዶቹ ደግሞ የቤተ ክርስቲያን መሪነት፣ ስልጣንና ሀብት ለማግኘት እንደ አንድ መንገድ አድርገው ይመለከቱት ነበር። ስለዚህ ይህን መልእክት ጻፍኩኝ። እውነትን በተቀሙና መንፈሳዊ ነገር ትርፍ ማግኛ በሚመስላቸው አእምሮ በጎደላቸው ሰዎች መካከል የማያባራ ንትርክ ያመጣሉ። ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። ራሳቸውንም በብዙ ስቃይ ወግተዋል። ቀጥሎም ሁለተኛውን መልእክት ጻፍኩኝ። ይህ መልእክት ነገሮች እየጠነከሩ እንደሚሄዱና ጢሞቴዎስም እንዲበረታ ልመክረው እናም ላስጠነቅቀው የጻፍኩት ደብዳቤ ነው። እንዳይፈራና እንዲበረታ እንዲያልኩት እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ጢሞቴዎስ ለሚያደርገው ሁሉ መጽሐፍ ቅዱስ ላይ እንዲደገፍም አሳስብኩት። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸውና ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ከዚህም ሁሉ በኋላ እኔ የሚሄድበት ጊዜ ስለደረሰ ይህንን ጻፍኩኝ። እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ። ተለይቼ የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ በዚያ ቀን ለእኔ ይሰጠኛል። ደግሞም ለእኔ ብቻ ሳይሆን የእርሱን መገለጥ ለናፈቁት ሁሉ ነው። እናም ወዳጆቼ ሙሉ ታሪኬ ባጭሩ ይህን ይመስላል። ከአሳዳጅነት ወደ ሰባኪነት፣ ከሕግ ሰው ወደ ጸጋ ሰው፣ ከራስ እስረኛ ወደ ክርስቶስ እስረኛ ትልቅ ለውጥ ይመስለኛል። ከለውጡ በኋላ እንዳጫውትኳችሁ ብዙ ነገር ተፈጥሯል። መመታት አጋጥሞኛል፣ የመርከብ መሰበር፣ በድንጋይ መወገር፣ ከከተማ መባረር፣ እስር ቤት መጣል። ግን በአንዱም አልጸጸትም። እንደነገርኳችሁ ነው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። አሁን ደግሞ የእናንተ ተራ ነው። አድምጡኝ። ጸንታችሁ ለመቆም አትፍሩ። ዓለም ሊቃወማችሁ ይችላል። ሰዎች ሊሰድቧችሁ ይችላሉ። ለጢሞቴዎስ እንደነገርኩት ልንገራችሁ፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። እናም ምንም ቢፈጠር ደስታ ከእናንተ አይለይ። ከልቤ ነው የምላችሁ። እስር ቤት ሆኜ ነው የጻፍኩት። እኔ እንደዚህ ማለት ከቻልኩ እናንተም ትችላላችሁ። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ፣ ደስ ይበላችሁ። የእኔ ድፍረት፣ ጥንካሬ፣ ዕውቀቴ ወይም ያለሁበት ሁኔታ ይመስለኝ ነበር። አሁን ግን በእርግጠኝነት እነግራችኋለሁ፣ ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። ያለችኝ ጊዜ አጭር ናት። ተስፋዬ ግን ዘላለማዊ ነው። አክሊል ይጠብቀኛል። ለእኔ ብቻ ሳይሆን የእርሱን መገለጥ ለናፈቁት ሁሉ ነው። ስለዚህም እስከ መጨረሻው ጽኑ። የጌታ ጸጋ ከእናንተ ጋር ይሁን። ወንድማችሁ ጳውሎስ